በዛሬው ቪዲዮ ኬንያ ናይሮቢ ውስጥ የኬንያ መገናኛ ታውን የሚባለውን ሰፈር ከ2.7 ሚሊዮን በላይ ሶማሌዎችና ከ50 ሺህ በላይ ኢትዮጵያውያን የሚገኙበትን የኬንያዋን መርካቶ ኢሲሊን እናያለን። በዚህም የተለያዩ የኬንያ ስትሬት ፉዶችን መሞከርና በኬንያ የኤሌክትሮኒክስ ዋጋንን በትንሹ እንመለከታለን። አሁን ያለነው ታውን ነው። ታውን ማለት ላይክ የኢትዮጵያ መርካቶ በጣም ክራውድድ ነው። እንደምታዩት ነው። እዚህ ጋር ሆናችሁ ራሱ ስታዩት የአፍሪካን ቫይብ ታዩበታላችሁ። ይህ ነው በቃ በጣም ማርኬት የሆነ ቦታው ማለት ነው። በኬንያ እንደምታዩት የተለያዩ ነገሮች ይሸጣሉ። እቃዎች፣ የቤት እቃዎች አሉ። የተለያዩ መኪኖች ማታቶ ነው የሚባሉት። እነዛ ባሳቸው ደግሞ ማታቶ ይባላል። እዚህ ጋር ነው የተለያየ ቦታ ባስ የምታገኙት። የሆነ ቦታ ለመሄድ ከፈለጋችሁ ኬንያ መጣችሁ የሆነ ሰፈር ለመሄድ ከፈለጋችሁ ታውን የሚባለው ቦታ ልክ እንደ ሴንተር ልክ እንደኛ መገናኛ እንደሚባለው ቦታ ነው። በተቻለን አቅም የሆኑ ነገሮች እናሳያቸዋለን። ምግባቸውንም እንሞክራለን። ምንም አልበላንም፣ ገና እንደወጣን ነው። እንሂድ ወደዛ። ጋይስ አሁን ደግሞ ስትሬት ፉዶችን እንሞክራለን ማለት ነው። ኬንያ ላይ ያለ ምግብ ማምቦ ካናጌት ቻፓቲ ኤንድ ኤግ ኦኬ ጊቭ ሚ አሁን የምንሞክረው ምንድነው? ቻፓቲ አለ፣ ቲማቲም ምናምን ይኖረዋል፣ የተከተፈ ሽንኩርት ይኖረዋል፣ ከዛ እንቁላል ቅቅል ይኖረዋል ማለት ነው። ከዛ ካቻፖች ምናምን ይደረጋሉ። እነዚህ ካቻፖች እናደርግና ያሱን ምግብ ነው ማለት ነው የምንሞክረው። ቴስት እናደርግና ያለንን ሪያክሽን እነግራቸዋለን። ምግባችን ደርሷል። እንዳያችሁት ነው። ቲማቲም አለው እና የተለያየ ሶሶች አሉት። ከዛ ውጪ እንቁላል አለው ማለት ነው። ዋጋው ደግሞ 50 ብር ወይም 60 ብር ነው። ወይስ ጠይቃት ትሰማላችሁ። ገና አልጠየኳትም። how much አያችሁ 60 ብር ነው ማለት ነው። ቴስት እናድርገው። ለአንተም ታዘጋጅልህ እንዴ? ኦኬ give me one guys ቆይ አንዴ እንደዚህ እንጠደውና ምግባችን ይሄንን ይመስላል። እንቁላል አለው፣ ቲማቲም አለው ምናምን ነገር በጣም የሚመቸኝ ምግብ ነው። እንዴት እንደሚጣፍጥ እንቁላሉ ምናምን። ከዛ ላይ ደግሞ በጣም ቺፕ ነው ዋጋው። በጣም ርካሽ ከሚባሉ የኬንያ ምግቦች አንዱ ነው። what is name of food? ስሞቻ ነው ማለት ነው የሚባለው። እኔ አላውቀውም ነበር ስለዛሬ ምግቡ ስሙን ግን በልቼ አውቃለሁ። እንግዲህ አሁን ደግሞ እኔ በስሞኪ የሞከርኩት ነው። በጣም የሚጣፍጠው እንደዚህ አልጠበቅኩም ነበር። ከፕራይስ አንፃር ከምን አንፃር አልጠበቅኩም ነበር። በጣም የሚጣፍጠው ያው ቆንጆ ነው፣ ደስ ይላል። ሌላው ደግሞ የሚያስገርመው ነገር ምንድነው? ኬንያ ላይ መሪያቸው የመኪኖቹ መሪ ከኛ በተቃራኒ በኩል ነው የዞረ ነው። አሁን ለምሳሌ የሹፌሩ መግቢያ በዚህ በኩል ነው፣ በዛኛው በኩል ደግሞ ተሳፋሪ ነው ማለት ነው የሚገባ። ይህ ብቻ ሳይሆን የምትሄዱበትም ወይ መኪናው የሚሄድበትም ወይ በዚህኛው በኩል የኛ የሚሄድ ከሆነ የነሱ ወደዛ ነው ማለት ነው የሚሄደው። ተቃራኒ ነው ሁሉም ነገር። ስትሻገሩ የምታዩት ወይ በዚህኛው በኩል የምናይ ከሆነ በዚህኛው በኩል ማየት አለባችሁ ማለት ነው። ሜቢ የሚታይ ከሆነ አሳያቸው መሪው እዚህ እንዳለ። ይህንን ይመስላል ማለት ነው። እሺ ጋይስ አሁን ደግሞ እዚህ ጋር ኢት ፍሩት እንሞክራለን ማለት ነው። በጣም ፍሩት ርካሽ ነው። አሁን ለምሳሌ ይሄ 50 ብር ነው። ይሄ የምጠጣው 50 ብር ነው። ይሄኛው ደግሞ how much for this 20 ይሄኛው ደግሞ 20 ብር ነው ማለት ነው። እንሞክር። ይሄንን የሌለው ነገር የለም። ሙዝ፣ አቮካዶ፣ አናናስ፣ ፓፓያ፣ ዋተር ሜሎን መብላት ነው። ጋይስ በጣም አንደኛ ነው። በጣም የሚጣፍጠው አንደኛ ነው። በጣም ይመቻል። ጋይስ መብላት ነው በቃ። ኬንያ ከመጣችሁ መብላት ብቻ ነው ያለባችሁ። እሺ ጋይስ እንደምታዩት እዚህ ጋር የተለያዩ ምግቦች አሉ። የውድ ዕቃ ምናምን ነገር ማለት ነው። እንሞክረዋለን። ይሄ እግር መሰለኛ አይ ቲንክ እግር ነው።
ጋይስ እንግዲህ እዚህ በጣም ክራውድድ የሚባለው ቦታ ነው። እንደምታዩት እኛ እየቀረጽን ራሱ ብዙ ሰዎች ያልፋሉ። እዚህ ነው የአብዛኛው ባስ የሚገኙ። እነዚህ ባሶቹ ማታቶ ይባላሉ። በእነሱ ማታቶ ተብለው ይጠራሉ። በጣም ዲኮር አላቸው። ውስጣቸው በጣም ነው የሚያምረው። ከኛ ለየት ያለ ነው። በጣም ሙዚቃ ይጠቀማሉ ማታቶ ወይንም ደግሞ ባሳቸው ላይ። እንደምታዩት የተለያዩ ነገሮች ይሸጣሉ መንገድ ላይ። ልክ እንደኛ የድሮ አዲስ አበባን ቫይብ አለው። ብዙ አይነት ልብሶችም ጫማዎችም በርካሽ ዋጋ መንገድ ላይ ይሸጣሉ። አሁን እነዚህ 500 ብር ምናምን ነው የሚሆነው እና እንደዚህ አይነት ነገር አለ ማለት ነው። እየተዟዟርን ደግሞ በደንብ አሳያችኋለሁ። እሺ ጋይስ አሁን ደግሞ የተለያዩ ዲኮሮች የምናገኝበት አለ። እጅ ላይ የሚደረጉ የተለያዩ ጌጣጌጦች እንደምታዩት እዚህ ጋርም ኬንያ የሚል አለ። አንዱን መርጠን እንገዛለን። how much for this one 200 okay how much for this one 200 like same okay so can I get 200 last price 100 okay give me 2 100 ነው ማለት ነው ጋይስ። ሁለት እንገዛና እጃችን ላይ እናደርገዋለን ማለት ነው። በጣም ነው የሚያምሩ የራሱ እንደዚህ አድርጋችሁ በቃ እንደዚህ ነው ማለት ነው የምታደርጉት። ሰው ነው ግን የሚያስረው ነው ራሱ በዚህ መንገድ ነው ማለት ነው የሚታሰረው። ጋይስ እቺን ሸምተናል። አብዛኞቹ ስትሬች ያደርጉም ለማስገባት ያስቸግራሉ። እነዚህ ግን ስትሬች ስለሚያደርጉ እጃችሁ ላይ ለማስገባትም ለማውጣትም ቀላል ነው ማለት ነው። ተሎም አይበጠሱም። ዋጋው ደግሞ 150 አለችንና ከዛ 100 አደረገችልን ማለት ነው። እቺን ሸምተናል። ከዚህ በኋላ የኬንያ ቫይብ ይኖረናል ማለት ነው። ሌሎች ነገሮችን ደግሞ አሳያችኋለሁ። አሁን ከታውን ኢሲሊ ልንሄድ ነው። ማታቶችን ይዘናል። አብዛኛው ከታውን ኢሲሊ የሚሄዱት ማታቶች ብዙም ደስ አይሉም። የኬንያን ባስነትን አያሳዩም። ግን ይሄ ራሱ እዚህ ጋር የምታዩት ስክሪን ቲቪ ነው። ቲቪ ያለው አብዛኞቹ ባሶች ደግሞ በጣም ብዙ ቲቪ ያላቸው። ስለ ባሶች በደንብ እንሰራለን። አሁን ጉዟችን ወደ ኢሲሊ እናደርግና ኢሲሊን ደግሞ በትንሹ እናሳያቸዋለን። እሺ ጋይስ አሁን ደግሞ ኢሲሊ የሚባለው ሰፈር ጋር ነው ያለነው። ኢሲሊ ማለት በጣም ክራውድድ የሆነ ቦታና አብዛኛው የኢትዮጵያ ሕዝብና የሶማሌ ሕዝብ የሚገኝበት ቦታ ነው። እንደምታዩት በጣም የማርኬት ፕሌስ ነው። በጣም ክራውድድ የሆነ ቦታ ነው። እዚህ አካባቢ መቅረጽም ብዙም አደገኛ ነው። በጣም ከባድ ነው የምንቀርጽበት ቦታ፣ ግን በተቻለና አቅም እናሳያቸዋለን። ኢሲሊ አንደኛ መንገድ፣ ሁለተኛ መንገድ፣ ሶስተኛ መንገድ የሚባሉ አሉ እና ብዙ ኢትዮጵያውያን የሚኖሩትም ከዚህ ነው። ይህ የምታዩት ድባብ እስከ ምሽቱ 6 ሰዓት ድረስ ይቆያል። እስከ ምሽቱ 6 ሰዓት ድረስ ልክ እንደዚህ ይኸውም ላይክ 11 ከ10 ሰዓት በኋላ ደግሞ በጣም የምናልፍበት ቦታ ራሱ ያለመኖር ዕድል አለው። በጣም ክራውድድ ነው እንደምታዩት ነው ቦታው። በደንብ አሳያችኋለሁ። ይመቻችሁ። እሺ ጋይስ ይህ ኢሲሊ ከላይ ያለው ቪው ነው። ኢሲሊ አካባቢ በባስ ከመጣችሁ ለመጀመሪያ ጊዜ የምትረግጡት ሰፈር ይህ ኢሲሊ የተባለውን ሰፈር ነው። እንዲሁም ባስ ቲኬት መቁረጥ ከፈለጋችሁ ወደ ኢትዮጵያ እና ወደ ሞያሌ ለመሄድ ከፈለጋችሁ ባስ ቲኬት የምታገኙበትን ሰፈር ይህ ነው። ሁለተኛው ደግሞ ባስ ቲኬት የምታገኙበት ሰፈር ታውን የሚባለው ሰፈር ነው። ታውን ማለት ደግሞ ወደ ኡጋንዳ እና ወደ ሩዋንዳ ወይም ወደ ተለያዩ ሀገሮች ሪቴል ስትፈልጉ ባስ የምትይዙበት ቦታ ነው። ሁለቱም ጋር ብራንች ይኖራል። እሺ ጋይስ አሁን ኢሲሊ 10ኛ መንገድና 11ኛ መንገድ ማዕከል ላይ ነው ያለነው። በዚህ ቦታ እንግዲህ ከኢትዮጵያ ሞያሌ ወደ ኢሲሊ ስትመጡ የመጀመሪያ የምትረግጡት ቦታና እንዲሁም ኬንያ ላይ ቆይታችሁን ጨርሳችሁ ወደ ኢትዮጵያ ለመሄድ ስትፈልጉ በዚህ ቦታ ነው ባሳችሁን ቲኬታችሁን ቆርጣችሁ የምትሄዱት። እንግዲህ ኬንያ ናይሮቢ ላይ የተለያዩ ባሶች አሉ። ሞያሌ ስታር አለ፣ አምባሳ ባስ አለ፣ አቢሲኒያ ባስ አለ፣ እንዲሁም የተለያዩ ብዙ አይነት ባሶች አሉ። ከዚህ ነው የምትቆርጡት ማለት ነው ቲኬታችሁን። በዛው ደግሞ እኛ የሚሄድ ሰው ስላለ የባስ ቲኬት ዋጋ እንዲሁም እንዴት እንደምንቆርጠው አሳያችኋለሁ። በኦንላይንም እዚህም በአካል መጣችሁ መቁረጥ ትችላላችሁ።
ጋይስ ያንስ አሁን ኢሲሊ 12ኛ መንገድ የተባለው አካባቢ ነው ያለ ነው። እዚህ አካባቢ እንግዲህ በኢሲሊ አካባቢ ትልቁ ሞል እናየዋለን ማለት ነው። ከኢትዮጵያ አንጻርም በጣም አሪፍ ነው የሚባለው። እዚህ ደግሞ ሌሎች ትልልቅ ሞሎች ቢኖሩም ኢሲሊ አካባቢ ካሉ ሞሎች ግን በጣም ትልቁ ሞል ነው። እሱን እናያለን። ከዛ በተጨማሪ ደግሞ ሴም እናወጣለን። ሴም እዚህ ሀገር ሁለት አይነት ሴም አላቸው። አንደኛው ኤርቴል፣ ሁለተኛው ደግሞ ሳፋሪኮም የሚባል አይነት ሴም አላቸው። ኤርቴልን የትኛውን ቦታ ላይ ማውጣት ትችላላችሁ፣ ኖርማል ኤጀንቶች ጋር ማውጣት ትችላላችሁ። ሳፋሪኮምን ግን ኤጀንቶች ጋር ማውጣት አትችሉም በመታወቂያ ከሌላችሁ በስተቀር። ፓስፖርት ከሆነ ያላችሁ ግዴታ ሜን ኤጀንቱ ኢሲሊ አካባቢ ከዚህ ቢቢኤስ ሞል መምጣት አለባችሁ ማለት ነው። ቢቢኤስ ሞልን ዲስከቨር እናደርጋለን። ይመቻችሁ። እዚህ ጋር እንግዲህ እንደምታዩት ፐርፊውም ቤቶች አሉ። እዚህ ጋር ደግሞ የሴቶች መዋቢያ ቦታዎች ምናምን ነገር አሉ። እዚህ ጋርም እንደዛው የጥፍር ምናምን፣ ይሄ ደግሞ ለጥፍር የሚሆኑ ትሪትመንቶች ይመስሉኛል። ከዛ ውጭ እዚህ ጋር ሽቶች አሉ። ሽቶ ቤቶች በጣም ብዙ እያየው ነው። እዚህ ጋር ደግሞ ልብስ ማጠቢያ ምናምን ነገሮች አሉ። ለልብስ ማጠቢያ ኦሞ እና ሳሙና ብቻውን የሚሸጥበት። እነዚህ ሁለቱ አይ ቲንክ ሽቶ ቤቶች ናቸው። እዚህ አካባቢ የሽቶ ቤት ተራ ይመስላል። ደግሞ ልብስ ቤት እንገባና የልብስ ዋጋዎችን እናያለን። አይ ቲንክ አብዛኛው የሴት ነው ያለ፣ ግን የወንድም ሊኖር ይችላል። ኤኒዌይስ ልብስ ቤቱ ይሄንን ይመስላል። ገብተን እናየዋለን ማለት ነው። ፕራይሱ ብዙ ጊዜ ከዛው ጋር ይኖራል። ገብተን እናየዋለን። አሳያቸዋለሁ ልብሱን። እሺ ጋይስ ፕራይሳቸው እዚህ ጋር የለም። አይ ቲንክ እዚህ ጋር ለምሳሌ ይሄ እነዚህ ሱሪዎች 3000 ብር ናቸው ማለት ነው። እነዚህ ሱሪዎች 3000 ብር ናቸው። የ3000 ብር ሱሪዎች ናቸው ማለት ነው። ሞል ላይ ስለሆነ ትንሽ ይወደዳል፣ ግን ደግሞ ሀሪፍ ነው። ሞል ላይ ስለሆነ ትንሽ የመወደድ ነገር ሊኖረው ይችላል። አይ ቲንክ ይሄ አካባቢ የሴቶች ነው። አብዛኛውን የማየው ነገር የሴቶች ነው ማለት ነው። ግን አሁን ለምሳሌ ይህ ጃኬት ስንት እንደሆነ ልንገራችሁ። 5700 ብር ነው። ይህ ጃኬት 5700 ብር ነው ማለት ነው። ጃኬቶች፣ ሌሎች ጃኬቶች አሉ፣ ቁምጣዎች አሉ። እነዚህን ጃኬቶች አሉ ለምሳሌ እንያቸው። እነዚህ ብዙ ይሄኛው ጃኬት 2900 ብር ነው። ይሄ 2290 ብር አይሚን። ይሄኛው ደግሞ 5300 ብር ነው ማለት ነው። እነዚህ ጃኬቶች 5300 ብር ናቸው። ከዛ ውጪ ቁንጣዎች አሉ። የቁንጣዎቹ ዋጋ ደግሞ ይሄ 1400 ብር ነው። የ1400 ብር ቁንጣ ነው። ወደዚህ ስንመጣ ደግሞ አይ ቲንክ ወደ ህፃናት እየገባን ነው። ከዛ ግን ጫማ ነኝ። ይሄ ጫማ 2900 ብር ነው። የ2900 ብር ጫማ ነው፣ ግን ሞል ላይ ነው ጋይስ እንጂ ኬንያ በጣም ልብሶችና ጫማዎች ርካሽ ነው። አሁን ያለ ነው ትልቅ ሞል ላይ ስለሆነ ነው እንጂ ማለት ነው። ሌላ የህፃናት ልብሶች ምናምን አሉ። አሁን ይሄንን ነው። ይሄ 1300 ብር ነው ማለት ነው። ቱታ ሁዲዎች አሉ። ወደ ትልልቆች እንሄዳለን። ሹራቦች ምናምን እዚህ ጋር እሺ ጋይስ ያንስ አሁን ደግሞ ኬንያ ብቻ ሳይሆን የሆነ ሀገር ስትሄዱ መጀመሪያ የምታደርጉት ነገር ምንድን ነው? ሴም ማውጣት ነው። እንደምታዩት እዚሁ ቢቢኤስ ሞል ላይ ሳፋሪኮም ሴም ይገኛል። እሱን ነው የምናወጣው ማለት ነው። መጀመሪያ ትኬት ያዝን። በዚህ ነው ወረፋ የምንጠብቀው። ምክንያቱም እንደምታዩት በጣም ብዙ ከምታስቡት በላይ በጣም ብዙ ወረፋ አለ። ሞስት ላይክ ከ1 ሰዓት ከ30 ደቂቃ በላይ ነው ወረፋ የጠበቅነው። ከዛ በኋላ ወረፋችን ሲደርስ ፓስፖርታችንና አሻራችንን ሰጠን ሲማችን ተቀበልን ማለት ነው። እዚህ ጋር ደግሞ የሚገርም ሬስቶራንት አለ። እንደምታዩት በጣም ነው የሚያምረው። ላይክ እዛው ቢቢኤስ ሞል ላይ በጣም በየቦታው ሬስቶራንቶች አሉ። ከዛ መሀል ይሄ ስለተመቸኝ ነው ያሳየኋችሁ። እዚህ ጋር መጣችሁ ምግብ መብላት ትችላላችሁ። የምትፈልጉትን ነገር ከገዛችሁ በኋላ ምናምን ምግብ መብላት ትችላላችሁ ማለት ነው። ጋይስ ያንስ በተቻልነው አቅም በደንብ ዲስከቨር ለማድረግ ሞክረናል። የዛሬው ቪዲዮ ይህንን ይመስል ነበር። ሰብስክራይብ ያላረጋችሁ ሰዎች ፕሊዝ ሰብስክራይብ አድርጉ። ይመቻችሁ።